ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃ ይዘንላችሁ ቀርቧል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በደብረ ማርቆስ ከተማ ውስጥ በስድስት ወራት ብቻ ለ48 ባለሀብቶች አዳዲስ የኢንቨስትመንት ፍቃድ ተሰጥቷል ተባለ። ደብረ ማርቆስ የካቲት 3 ቀን 2018 የደብረ ማርቆስ ከተማ አስተዳደር የ2018 በጀት ዓመት የአጋሪ አንድነትና የዘላቂ ልማት እቅድ የስድስት ወራት አፈጻጸምን ገምግሟል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ተሾመ ዋለ የግምገማ መድረኩ ተቋማትን ከእቅድ ጀምሮ እስከ አፈጻጸም የመከታተል የስራ ኃላፊዎችን በገቡት የቃል ኪዳን ሰነድና በአስቀመጡት ራዕይና ግብ መሰረትም አፈጻጸማቸውን በመመዝገብ የተጠያቂነት አሰራርን ለመዘርጋት ያለመ መሆኑንም ገልጸዋል። ዓላማችን በበጀት ዓመቱ ሙሉ አቅማችንን ተጠቅመን በርካታ ጸጋዎችን በማልማት እና የታቀዱ የትኩረት መስኮችን በቁርጠኝነት መፈጸም ስራን ወደፊት በማስኬድ እና በውጤቱ ትውልድን ማሻገር ነው ብለዋል። የደብረ ማርቆስ ከተማ መሰረተ ልማት መምሪያ ኃላፊ አስምሮም ስምነህ ከዚህ በፊትም የተጀመሩ ስራዎችን ስንቅ በማድረግና የማህበረሰቡን ተሳትፎን በማሳደግ የበጀት ዓመቱን ውጤታማ የማድረግ ቁመና ላይ እንገኛለንም ብለዋል። የተቀናጀ መሰረተ ልማት በማሟላትና ከተማውን ጽዱና ምቹ ለማድረግ የታቀዱ ፕሮጀክቶችን በተያዘላቸው ጊዜ እንዲጠናቀቁ እየተሰራ ነው ብለዋል። የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ተመስገን ተድላ የተቋሙን እቅድ ከፈጻሚ አካላት ጋር የጋራ አድርጎ ወደ ተግባር ተገብቷል ብለዋል። በግማሽ በጀት ዓመቱ ብቻ ለ48 ባለሀብቶች ኢንቨስትመንት ፍቃድ በመስጠት የተሻለ አፈጻጸም ማስመዝገብ መቻሉንም ተናግረዋል። ለ1000 ስራ ፈላጊዎች የስራ ዕድል መመቻቸቱንም ጠቁመው በቀጣይም የፋይናንስ እና የመሰረተ ልማት ችግሮችን በጥምረት በመፍታትና የፋብሪካ ባለሙያዎችን አቅም በማጎልበት የኢንቨስትመንት እንቅስቃሴውን የበለጠ ውጤታማ ለማድረግ እየሰራን ነው ብለዋል። የከተማ አስተዳደሩ ፕላንና ልማት መምሪያ ኃላፊ ማማሩ ገዲፍ ባለፉት 6 ወራትም በአብዛኛው ተቋማት የታዩ አበረታች ለውጦች በቀጣይ 5 ዓመታት ለማሳካት የተቀመጠውን አሻጋሪ እድገትና ዘላቂ ልማት እቅድ ለማሳካት መልካም ጅማሮ ላይ እንደሚገኙ አመልካች ናቸው ተብሏል። በቀጣይ ተቋማትን የበጀትና የአቅም ክፍተቶች ላይ በማገዝ ሁሉም የተቀራረበ አፈጻጸም እንዲያስመዘግቡ በመስራት ወሳኝ መሆኑንም ጠቁመዋል። በከተማው የትውልድ ቁጭትን ለትውልድ ልዕልና የማነጽ ህልም በሚል መልእክትም በተካሄደው የ6 ወር አሻጋሪ እድገት እና የዘላቂ ልማት እቅድ አፈጻጸም ግምገማ በቀጣይ ትርጉም ያለው ውጤት ለማምጣትም መግባባት ላይም ተደርሷል ተብሏል። ፕሮግራሞቻችን መረጃውን ያገኘነው ከደብረ ማርቆስ ከተማ። በሌላ ዜናም ከ74,000 በላይ ወጣቶች የስራ ዕድል መፍጠር ተችሏል ሲል አስታወቀም።
ደሴ የካቲት 3 ቀን 2018 የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ የ2018 በጀት ዓመት የግማሽ ዓመት ዕቅድ አፈጻጸም ከባለድርሻ አካላት ጋር የግምገማና ውይይት መድረክ ከኮምቦልቻ ከተማ ጋር አካሂዷል። በበጀት ዓመቱ የእንስሳት በሽታን ከመከላከል አንጻር የአንድ ቀን ጫጩትን በስፋት ለማህበረሰቡ በማዳረስ ለወጣቶች የስራ ዕድል በመፍጠርና የዓሳ ጫጩትን በማሰራጨት በኩልም አመርቂ ስራዎች መሰራታቸው ተመልክቷል። የተሰሩ ስራዎች መልካም ቢሆኑም ዞኖች ካላቸው የእንስሳትና ዓሳ ሀብት አቅም አንጻር ቀሪ ስራዎች እንዳሉ በመድረኩ ተሳታፊዎች ተነስተዋል። ባለፈው 6 ወራት በእንስሳትና ዓሳ ሀብት ልማት ለወጣቶች የስራ ዕድል በመፍጠር የውጭ ምንዛሪን በማስገኘትና ለኢንዱስትሪዎች ግብዓት በመሆን ሰፊ ስራዎችን መከናወናቸውን የአማራ ክልል እንስሳት እና ዓሳ ሀብት ቢሮ ኃላፊ ጋሻው ሙጬ አስታውቀዋል። ቢሮው ኃላፊው ከ126 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር ታስቦ ከ74 ሺህ በላይ ለሚሆኑ ወጣቶች የስራ ዕድል መፍጠርም ተችሏል ሲሉ ገልጸዋል። በተለያዩ መስኮች ሰፊ ስራዎች ቢሰሩም የዶሮ ሀብት ልማትን ከፍ ለማድረግ የአንድ ቀን ጫጩት ምርታማነት ላይ ሰፊ ስራ እንደሚጠበቅ መሆኑንም የቢሮው ኃላፊ አስታውቀዋል። የግብዓት አቅርቦት እጥረትም ሌላው የትኩረት አቅጣጫ መሆኑንም አንስተዋል። ከሌማት ትሩፋት አንጻር የተጀመሩ ስራዎችን ማስፋፋት እንደሚገባ እና የግብርና ኤክስቴንሽን አገልግሎትም ከተለመደው አሰራር በመውጣት በላቀ አፈጻጸም መከወን እንደሚገባም ተናግረዋል። ክቡራኖቻችን ለሰዓቱ ያዝንላችሁ መረጃ እስካሁን ይመስል ነበር። የዩቲዩብ ቻናላችንን ሰብስክራይብ ብታደርጉ አጫጭርና ወሳኝ መረጃዎች በፍጥነት ደርሷችኋል። ቻናላችን ሰብስክራይብ ያደርጋችሁ አበረታቱን፣ ላይክ ያደርጋችሁ ዩቲዩብ ቻናላችን አበረታቱን። ዩቲዩብ ቻናላችን በጣም ደክሟል። እገዙኝ፣ አበረታቱኝ ማለት ነው። ቤተሰቦች ምን አይነት ዜና እንደሚቀርብላችሁ እና እናንተ የምትፈልጉትን በኮሜንት ላይ አስቀምጡልኝ። ለዛሬ ያስኩላችሁ መረጃ እስካሁን ነበር። አብራችሁ ስለቆያችሁ እያመሰገንኩ ባይ